ጋረቱ ወርዳራ ከነ ኬሰቲ ባሴ አመሞ አከለቴ ታቴረ ናምኒ እግዚአብሔር ግን ብዙ ሰጥቶ ምንም የማይናገር አምላክ ነው። ክብር ምስጋና ለአምላካችን ይሆንልን። ታዲያ ዳዊት በተረሳ ሰዓት እግዚአብሔር አስታወሰው ይላል። ሁላችንንም ቅዱስ አማኑኤል ያስታውሰን። ክርስቲያኖች አስታውሰው ነቢዩን ወደ እሴይ ቤት ላከው። የቅዱስ ዳዊት አባት እሴይ ይባል ነበር። የእግዚአብሔርን ሰው የእግዚአብሔርን አገልጋይ ነቢዩን በተመለከተ ጊዜ ብድግ ብሎ ተነሳ፣ ተቀበለው በቤቱ። ነቢዩም እንዲህ አለው፣ እግዚአብሔር መርጦሃል እሴይ ሆይ ደስ ይበል። ዋቀዮን ሲፊለቴረ ገመድያ እሴይ ማለት ነርገጤ ምንድነው የማገኘው? ምንድነው ያገኘሁት አለ። እግዚአብሔር በእስራኤል ላይ የሚቀመጥ የእስራኤል መሪ የሚሆን ዙፋኑ ላይ የሚቀመጥ ከልጆች እግዚአብሔር አንዱን ንጉሥ አድርጎ መረጠ አለ። አምላካችን ሁላችንም ይምረጠን። ከተጠሩት ሳይሆን ከተመረጡት መካከል ያደርገን። የተጠራው ብዙ ነው፣ ግን የተመረጡት ጥቂቶች ናቸው። ስለዚህ እሴይ ልጆቹን አንድ በአንድ እውነት ነው ግርማ ሞገስ ያለው ተናግሮ ማሳመን የሚችል በእውነት ደግሞ ቢነፍስ የሚያምርበት ቢቀመጥ ቢናገር ብዙ ነገር ማሳመን የሚችለውን ልጁን አቀረበ። ያቺ ቅባ ሜሮኗ ወይንም ቅባ መንግስቷ አልከፈታለች። በየተራ ልጆቹን አመጣ፣ አልከፈታለች። ከኔ ጋር ናችሁ? አምላካችን ከሁላችን ጋር ያለው። ስለዚህ እንግዲያ አይ ያሉ ልጆች እንጂ ናቸው አለ ክርስቲያኑ። ያሉኛለ እንጂ ብቻ ናቸው የወለዱ ሁሉ ወከለኛ ወለደሴ ለኪ ዋቀዮና ከነምነት ኢንሶሞዋል እግዚአብሔር እንደሰው አይደለም። አዋሽ የቀረ ልጅ ካለ ፈልጋው እሱማ ለንግስና ይበቃል እንጂ እሱማ አልተማረም እንጂ እሱማ አያውቅም እንጂ አንድ እረኛ ልጅ አለኝ ዳዊት የተባለ አለ። ግድ የለም የእግዚአብሔር ስራ አይታወቅም። እስቲ ጥራው አለ። ልጆቹን ልኮ ከበግ እረኝነት ዳዊትን አስጠራው። ዳዊት አመስግኑት በደንብ አድርጉና። ስለዚህ ነው በሰው ብቻ አይደለም በቤተሰቡ እንኳን የተረሳውን ዳዊትን ማን አስታወሰው? አቤት ሁላችንም ያስታውሰን ክርስቲያኖች። ስለዚህ ነው ቅዱስ ዳዊት የእግዚአብሔርን ውለታ ያውቃል።